እስከ ሕይወታቸው ፍጻሜ ድረስ እምነታቸውን እንዲጠብቁ እንዲጸኑ ለማሳሰብ ለማስጠንቀቅ የተጻፈ ነው። ሌላ ደግሞ የማያቋርጥ የክርስትና እድገት እንዲያሳዩ የተጻፈ መልእክት ነው። መሰረታዊ የሆነ ንጽጽሮችን እዚህ ክፍል ላይ እንመለከታለን ማለት ነው። የእግዚአብሔርን ሁለቱን ፌዝ ኦፍ ኮሚኒኬሽን እንመለከታለን እዚህኛው ማለት ነው። እና የመጀመሪያውን ፌዝ ኦፍ ኮሚኒኬሽን የእግዚአብሔርን ፌዝ ኦፍ ኮሚኒኬሽን ስንመለከት ምን ይላል? እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮት ነው። ስለዚህ ይህ ሁለተኛው መገለጥ በጣም ከመጀመሪያው የበለጠ ነው። ሁለተኛው የእግዚአብሔር መገለጥ ሆኖ የመጣው የእግዚአብሔርን ሐሳብ የእግዚአብሔርን ድምፅ ይዞ የመጣው የእግዚአብሔር መልእክት ሆኖ የመጣው ኢየሱስ ክርስቶስ ብቸኛና የመጨረሻ የእግዚአብሔር መገለጥ እንደሆነ እዚህ ክፍል ላይ እንመለከታለን። ሌላ መገለጥ፣ ሌላ ልምምድ እየጠበቅን ነው ወይስ የተገለጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን እየተመለከትን ነው? ሰላም ቅዱሳን እንዴት ናችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ የእግዚአብሔርን ቃል እንካፈላለን። የእግዚአብሔርን ቃል የምንካፈለው ከዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 3 ያለውን የእግዚአብሔርን ቃል በማንበብ የእግዚአብሔርን ሐሳብ እንካፈላለን እና ክፍሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። የያዝኩት አዲሱ መደበኛ ትርጉም ነው። እንዲህ ይላል: እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአትን መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ጌታ ስሙ ይባረክ። እንደሚታወቀው የዕብራውያን ጸሐፊ አይታወቅም። ነገር ግን ተደራሲያኑ ዕብራውያን እንደሆኑ ወይም ደግሞ ክርስቲያን ዕብራውያን ወይም ደግሞ በሰዓቱ ክርስቲያኖች የሆኑ አይሁድ እንደሆነ ለነሱ እንደተጻፈ ይታወቃል። እነዚህም አይሁድ ክርስቲያኖች በተለያየ መከራና ስደት ውስጥ ተስፋ በመቁረጥ ውስጥ ለነበሩ ለአይሁድ ክርስቲያኖች የተጻፈ መልእክት ነው እና ይህም መልእክት ደግሞ እስከ ሕይወታቸው ፍጻሜ ድረስ እምነታቸውን እንዲጠብቁ እንዲጸኑ ለማሳሰብ ለማስጠንቀቅ የተጻፈ ነው። ሌላ ደግሞ ወደ ኩነኔ እንዳይገቡ ትተውት ወደ መጡ ወይም ደግሞ ወደ አይሁድ ወደ ይሁዲ ሃይማኖት ወደዛ ስርዓት እንዳይመለሱ ወደ ኩነኔ እንዳይመለሱ ለማሳሰብ ለማስጠንቀቅም ጭምር የተጻፈ ነው። ሌላ ደግሞ የማያቋርጥ የክርስትና እድገት እንዲያሳዩ የተጻፈ መልእክት ነው። ይህ የዕብራውያን መልእክት አሁን ያነበብነው ክፍል ይህ ማለት ምዕራፍ 1 ከቁጥር 1 እስከ 3 ያለው ክፍል የሁለቱን ኪዳን የመጀመሪያውን የቀደመችውን ኪዳንና አዲሱትን ኪዳን በስነ ስርዓት ሰመሪ ሰርቶለት በሁለት ቁጥር ወይም በሶስት ቁጥር ጸሐፊው ያስቀምጣል እና መሰረታዊ የሆነ ንጽጽሮችን እዚህ ክፍል ላይ እንመለከታለን። የእግዚአብሔርን ሁለቱን ፌዝ ኦፍ ኮሚኒኬሽን እንመለከታለን እዚህኛው ላይ እና የመጀመሪያውን የእግዚአብሔር ፌዝ ኦፍ ኮሚኒኬሽንን በአንድ ቁጥር ያስቀምጥና ሁለተኛውን በቁጥር 2 እና 3 ላይ ያስቀምጣል ጸሐፊው። የመጀመሪያውን ፌዝ ኦፍ ኮሚኒኬሽን የእግዚአብሔርን ፌዝ ኦፍ ኮሚኒኬሽን ስንመለከት ምን ይላል? እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ይላልና ለአባቶቻችን ተናገረ። ማን? እግዚአብሔር። በምን አይነት ጊዜ? በተለያየ ጊዜ። ከመቼ ጀምሮ? ከጥንት ጀምሮ ሲናገር ነበረ። በልዩ ልዩ መንገድ ነው፣ በነቢያት ነው።
ሌላ ደግሞ ለአባቶቻችን ነው የተናገረው። ስለዚህ እዚህ መሰረታዊ የሆኑ ሀሳቦችን እናያለን። በመጀመሪያው ፌዝ ኦፍ ኮሚኒኬሽን ላይ እግዚአብሔር ከጥንት ጀምሮ ሲናገር ነበር። እዚህ ጋር ማስተዋል ያለብን እግዚአብሔር ድንገት መሃል ላይ የመጣ ሳይሆን ከመጀመሪያ ጀምሮ እግዚአብሔር የሚናገር አምላክ እንደሆነ፣ ሐሳቡን የሚገልጥ አምላክ እንደሆነ እዚህ እንረዳለን። ከጥንት ጀምሮ እግዚአብሔር ይናገራል። መስማት አለመስማት ግን የሰው ፋንታ ነው። እግዚአብሔር ይናገራል። ከጥንት ጀምሮ ያወራል። ሐሳቡን ለመግለጥ፣ ፈቃዱን ለመግለጥ፣ ምክሩን ለመግለጥ እግዚአብሔር ከጥንት ጀምሮ ይናገር ነበር። ሌላ ደግሞ በተለያየ ጊዜ በመጀመሪያው ፌዝ ላይ እግዚአብሔር በአንዴ ፉል የሆነ የራሱን መገለጥ ይዞ አልመጣም። በተለያየ ጊዜ ነው ሲናገር የነበረው። አብርሃም የኖረበት ጊዜ አለ፣ ሙሴ የኖረበት ጊዜ አለ፣ ዳዊት የኖረበት ጊዜ አለ፣ ነቢያት የኖሩበት ጊዜ አለ። ይህ ማለት በተለያየ ጊዜ ነው እግዚአብሔር ፓርሻሊ ራሱን እየገለጠ የነበረው። ዳዊትን ስናይ በዳዊት በኩል የተገለጠው የእግዚአብሔር ማንነት አለ። እንደዚሁም ደግሞ አብርሃምን ስናይ በአብርሃም በኩል የተገለጠ እግዚአብሔር ማንነት አለ። ነቢያትንም ኤልያስን ስንመለከት በና ኤልያስ በኩል የተገለጠው የእግዚአብሔር ማንነት አለ። በተለያየ ጊዜ ነው ሲናገር የነበረው። ሌላ ደግሞ ምን ይላል? በልዩ ልዩ መንገድ ነው እግዚአብሔር ሲናገር የነበረው፣ በመጀመሪያው ፌዝ ማለት ነው። በልዩ ልዩ መንገድ ማለት አንዴ ድምፅን ያሰማል፣ አንዴ በራእይ፣ አንዴ በህልም፣ አንዴ ምሳሌዎችን በመስጠት እግዚአብሔር ይናገር ነበር። በተለያየ መንገድ ነው ሲናገር የነበረው። በተለያየ ጊዜ ከጥንት ጀምሮ በተለያየ ጊዜ በተለያየ መንገድ በነቢያት በኩል ይላል። እዚህ ጋር የሚያስቀምጠው ነቢይ ብሎ አላስቀመጠም። በነቢያት ሲል የብዙ ቁጥር ነው። በነቢያት እግዚአብሔር ሲናገር ነበረ። በሙሴ በኩል፣ በአብርሃም በኩል፣ በነቢዩ ኢሳያስ በኩል፣ በኤልያስ በኩል፣ በኤልሳ በኩል፣ በሆሴ በኩል፣ በዳንኤል በኩል በተለያዩ ነቢያት ነው ሲናገር የነበረው። ከዛ ምን ይላል? ለአባቶቻችን ተናገረ። ፓርሻሊ እግዚአብሔር በተለያየ መንገድ ራሱን ሲገልጥ ነበር ማለት ነው። ከዛ ወደ ሁለተኛው ሲመጣ፣ ወደ ሁለተኛው ፌዝ ኦፍ ኮሚኒኬሽን ሲመጣ ጸሐፊው ሲያብራራ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። ጌታ ስሙ ይባረክ። ምንድነው እዚህ ክፍል ላይም ደግሞ የምናስተውላቸው ነገሮች አሉ። ምን የሚል አለ? በዚህ መጨረሻ ዘመን፣ በዚህ መጨረሻ ዘመን። ይህ የመጨረሻ በዚህ የመጨረሻ ዘመን የሚለውን የዘመኑን መጨረሻ ብቻ ሳይሆን የሚያሳየው የእግዚአብሔርን ሙሉ የሆነ ኮምፕሊት የሆነ መገለጥ ሬቨሌሽን መምጣቱን ጭምር ያሳያል ነው። ሌላ ኤክስፔክት የምናደርገው ሌላ የምንጠብቀው የእግዚአብሔርን መገለጥ የለም። ፉል የሆነው የእግዚአብሔር መገለጥ መምጣቱን መገለጡን ለማሳየት ነው። ያኔ በተለያየ ጊዜ በተለያየ መንገድ በተለያዩ ነቢያት እግዚአብሔር ሲናገር ነበር። አሁን ግን በዚህ በመጨረሻ ዘመን ምን ይላል? ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በማን? በልጁ ተናገረን። በማን? በልጁ ተናገረን። ስለ ልጁ ሲናገር እዚህ 7 ነገሮችን ያስቀምጣል። እነዚህን 7 ነገሮች በዝርዝር አንመለከታቸውም፣ ግን ሊስት እናደርጋቸው። ይህ ልጅ በልጁ ተናገረን ካለ በኋላ ስለ ልጁ ሲናገር ምንድን ነው የሚለው? ከቁጥር 2 ጀምሮ ላንብብ። በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገ። ሁሉን ወራሽ ነው። ዓለማት የተፈጠሩበት በዚሁ በልጁ ነው።
እርሱ የእግዚአብሔር ክብር ነጸብራቅ ነው። የባህሪው ትክክለኛ ምሳሌ ነው። በኃያል ቃሉ ሁሉን ደግፎ የያዘ ነው። የኃጢአትን መንጻት ያስገኘ ነው። በሰማያት በግርማው የተቀመጠ ነው። ይህ ልጁ ማለት ነውና እግዚአብሔር መሐሪነቱን እግዚአብሔር ፈራጅነቱን በቀደመው በመጀመሪያው ፌዝ በተለያየ ግለሰብ ነበር ሲናገር የነበረው። የሆኑ ሰዎችን ሴሌክት ያደርጋል፣ ኢንስፓየር ያደርጋል። ከዛ ሐሳቡን ፈቃዱን ለሰዎች እንዲናገር፣ ለሕዝቡ ለእስራኤላውያን ለአባቶቻችን እንዲናገር ያደርጋል። በዚህኛው ግን ሁሉ በሁሉ የሆነውን ልጁን ገለጠልን ማለት ነው። በልጁ ተናገረ፣ በልጁ ተናገረ። ጌታ ስሙ ይባረክ። ሌላ እዚህ ጋር ማስተዋል ያለብን በዚህኛው ፌዝ በሁለተኛው ፌዝ ኦፍ ኮሚኒኬሽን የእግዚአብሔር ለማነው ለእኛ ተናገረን ይላል። የቀደመው ለአባቶቻችን ነው፣ ይሄኛው ለእኛ ነው። እንደሚታወቀው የዕብራውያን ጻፊ ምዕራፍ 2 ላይ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን ካለ በኋላ ይህን ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። ቀጥታ ከክርስቶስ ባይሰማም ግን መልእክቱ ቀጥታ ከክርስቶስ ለሱ መሆኑን ስለተረዳ ለኛ እያለ ይናገራል። በጣም መሰረታዊ ጉዳይ ነው ያስቀመጠው። ቁጥር 1 ላይ ጠቅለል አድርጎ ያስቀመጠው በተለያየ ጊዜ በተለያየ መንገድ በተለያዩ ነቢያቶች እግዚአብሔር ፓርሻሊ ለአባቶቻችን ተናግሮ ነበር፣ ራሱን ገልጦ ነበር። አሁን ግን ሙሉ በሆነው በክርስቶስ ኢየሱስ ለኛ ተናግሮናል። ስለዚህ ምንድነው ይህኛው ሁለተኛው ፌዝ ኦፍ ኮሚኒኬሽን የመጨረሻ መገለጥ መሆኑን እናያለን። የመጨረሻ የእግዚአብሔር ድምፅ እንደሆነ እናያለን። የመጨረሻ የእግዚአብሔርን ሐሳብ፣ የእግዚአብሔርን መንገድ፣ የእግዚአብሔርን ፍቅርና እውነት መልእክት የምንረዳበት ብቸኛ መንገድ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ይናገራል። በልጁ ነው የተናገረን። እግዚአብሔር ኢየሱስ ክርስቶስ መልእክተኛ ብቻ ሳይሆን ራሱ መልእክት ሆኖ የእግዚአብሔር መልእክት ሆኖ ወደኛ መጥቷል። ስለዚህ ይህ ሁለተኛው መገለጥ በጣም ከመጀመሪያው የበለጠ ነው። ሁለተኛው የእግዚአብሔር መገለጥ ሆኖ የመጣው የእግዚአብሔርን ሐሳብ የእግዚአብሔርን ድምፅ ይዞ የመጣው የእግዚአብሔር መልእክት ሆኖ የመጣው ኢየሱስ ክርስቶስ ብቸኛና የመጨረሻ የእግዚአብሔር መገለጥ እንደሆነ እዚህ ክፍል ላይ እንመለከታለን። ኢየሱስ የመጨረሻ ብቸኛ መገለጥ ነው። ከዚህ በኋላ የምንጠብቀው ሌላ የሚገለጥ የለም። ሌላ የምንጠብቀው መገለጥ የለም። ሌላ የምንጠብቀው የምንናፍቀው እግዚአብሔር ቢናገር ራሱን ቢገልጥልን ብለን የምንጠብቀው ነገር መንገድ የለም። አንዴ ኢየሱስ ክርስቶስ እግዚአብሔርን ገልጦታል። ለዚህም ነው ሰባቱን ዘርዝረን ብንመለከት ፉል የሆነ ሐሳብ እናገኛለን። ምክንያቱም ኢየሱስ ክርስቶስ የእግዚአብሔር ክብር ነጸብራቅ እንደሆነ፣ የባህሪው ትክክለኛ ምሳሌ እንደሆነ፣ እግዚአብሔርን ማየት የሚፈልግ ሰው ኢየሱስን ማየት እንዳለበት፣ እግዚአብሔርን መረዳት የሚፈልግ ወደ እግዚአብሔር መቅረብ የሚፈልግ ሰው ወደ ኢየሱስ ክርስቶስ መቅረብ እንዳለበት ይናገራል። ጌታ ስሙ ይባረክ። በዚህ ዘመን በልጁ ለኛ ተናገረ። ሙሉ የሆነው መገለጥ የእግዚአብሔር መገለጥ። ስለዚህ እንመልከት፣ እኛስ ሌላ የምንጠብቀው አለ ወይስ ብቸኛ የሆነውን የእግዚአብሔርን መገለጥ በሙላት እግዚአብሔርን የገለጠልንን ኢየሱስ ክርስቶስን ይዘናል? ምንም አይነት ኤክስፒሪየንስ ቢኖረን፣ ላይፍ ኤክስፒሪየንስ፣ መንፈሳዊ ልምምዶች ቢኖሩን ከዚህ ከልጁ ከመጨረሻው መገለጥ ሊበልጥ አይችልም።
እግዚአብሔር ከጥንት ጀምሮ ይናገራል። ለአባቶቻችን ሲናገር ነበር፣ ለነሱ ፓርሻሊ ሲናገር ነበር። ለእኛ ግን በሙላት በክርስቶስ ተገልጧል። እግዚአብሔር የሚናገር አምላክ ነው። እግዚአብሔር የሚያወራ አምላክ ነው። እግዚአብሔር መንገዱን የሚያሳይ አምላክ ነው። እግዚአብሔር የሚመክር፣ እግዚአብሔር የሚገስጽ፣ እግዚአብሔር አቅጣጫን የሚያሳይ አምላክ ነው። ከጥንትም ጀምሮ ሲናገር ነበር። አሁን ደግሞ በሙላት ራሱን ገልጧል። በሙላት እንድንቀርብ፣ በሙላት ወደ እሱ ሐሳቡ እንድንመጣ፣ በሙላት ምክሩን እንድንሰማ፣ በሙላት የእግዚአብሔርን ሐሳብ እንድንመለከት እግዚአብሔር በአንድያ ልጁ በኢየሱስ ክርስቶስ እየተናገረን ነው። የዘላለም ሕይወት ያለው በዚህ በአንድያ ልጁ በኢየሱስ ክርስቶስ በኩል ነው። የዘላለምን እረፍት የሚፈልግ፣ የሕይወትን ትርጉም የሚፈልግ፣ የሕይወትን አቅጣጫ ለማወቅ ለመረዳት የሚፈልግ ካለ አንድያ ወደ ሆነው ወደ ኢየሱስ ክርስቶስ መጥቶ የእግዚአብሔርን ሐሳብ፣ የእግዚአብሔርን መልእክት፣ የእግዚአብሔርን የልቡን አጀንዳ ሊያውቅ ይገባል። የዘላለምን ሕይወት የሚፈልግ ካለ ወደዚህ የሕይወት ቃል ብቸኛ ወደ ሆነው ወደ እግዚአብሔር መገለጥ እንድንበት ዘንድ የተሰጠን ብቸኛ ወደ ሆነው ወደ እግዚአብሔር መገለጥ እግዚአብሔር በዚህ ዘመን እግዚአብሔር በአሁን በእኛ ዘመን ላይ እየተናገረ ያለው በኢየሱስ ክርስቶስ ነው። እየተናገረ ያለው የተናገረውም በኢየሱስ ክርስቶስ ነው። ከዚህ መንገድ ውጪ፣ ከዚህ ሐሳብ ውጪ፣ ከዚህ እግዚአብሔርን የማወቂያ መንገድ ውጪ ሌላ ምንም አይነት መንገድ የለም። ከዚህ በፊት ኢቭን እዚህ ጋር ጸሐፊው ሲናገር የቀደመው እንደተሻረ አድርጎ ነው የሚናገረው። የቀደመው ተሽሯል። አሁን በሙላት እግዚአብሔር ራሱን ገልጧል። በተሻለ ኪዳን፣ በተሻለ መንገድ፣ በተሻለ መገለጥ እግዚአብሔር ወደኛ መጥቷል። ሙሉ በሆነ መገለጥ። ስለዚህ እናስተውል። ወዴት ማንን እየሰማን ነው? የሕይወትን አቅጣጫ ለመቀበል ወዴት ነው እየሄድን ያለ ነው? ስለ ሕይወት ለመረዳት ስንፈልግ ወዴት ነው እየሄድን ያለ ነው? ሌላ መገለጥ፣ ሌላ ልምምድ እየጠበቅን ነው ወይስ የተገለጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን እየተመለከትን ነው? ሌላ ደግሞ ማሰብ ያለብን ቁጥር 2 ላይ ሲናገር እንዲህ ይላል፣ ስለዚህ ከሰማነው ለቅቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባል። ቁጥር 1 ላይ 2 ቁጥር 1 ላይ ሲናገር ይህንን ሰምተናል፣ በክርስቶስ በኩል እግዚአብሔር ተናግሮናል፣ ለኛ የመጨረሻ የሆነው የእግዚአብሔር መገለጥ ተገልጧል ለኛ። ስለዚህ ይህንን የሰማነውን ነገር አጥብቀን ልንይዝ ልንጠነቀቅ ይገባል እና ቁጥር 2 ላይ እንዲህ ይላል። እሺ ከቁጥር 1 ልጀምር። ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት፣ እንዲህ ያለውን የዘላለምን ሕይወት፣ እንዲህ ያለውን የእግዚአብሔርን ጸጋ፣ የእግዚአብሔርን መገለጥ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ቸርነት፣ ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ማምለጥ አንችልም። ቸልካለን። እግዚአብሔር ተናግሯል። ራሱን በክርስቶስ ኢየሱስ በኩል ራሱን ገልጦልናል። ፍቅሩን፣ ቸርነቱን፣ የሕይወትን መንገድ፣ የዘላለምን ሕይወት መንገድ ገልጦልናል፣ አሳይቶናል፣ አስረድቶናል። ስለዚህ ይህንን እውነት ይህንን መዳን ቸልካል ሌላ መዳን የመዳኛ መንገድ የለም። ሌላ የምናመልጥበት ሌላ የምንተርፍበት መንገድ የለም። ስለዚህ ለሰማነው ነገር አብልጠን ልንጠነቀቅ፣ በሰማነው ነገር ልንኖር፣ በሰማነው ነገር ልንመላለስ ይገባል። ልክ ያዕቆብ ላይ እንደሚናገረው ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ እንጂ ሰሚዎች ሆናችሁ ራሳችሁን አታታልሉ እያለ ይናገራል። በመስማት ብቻ ራሳችንን እንዳናታልል። ራስ ለካ ይታለላል። ራስን ማታለል ይቻላል፣ ግን ራሳችሁን አታታልሉ ይላል ክፍሉ። በመስማት ብቻ አይደለም፣ በማድረግ በመታዘዝ ልንመላለስ ይገባል። ይህንን የእግዚአብሔርን የመጨረሻ የሆነውን መገለጥ ልናስተውል፣ በእርሱ ልንሄድ፣ ልንመለከት፣
ይገባል። ጌታ ይባርካችሁ።